አምስቱ ኦሪየንታል ቤተክርስቲያናት የሚቀበሏቸውን ሶስቱን ጉባኤያቶች አብራሩ። ጉባኤ ኒቂያ በሰለስቱ ምዕት በ325 ዓመተ ምህረት የተደረገ ጉባኤ ነው። የተመራውም እንግዲህ በእስክንድሮስና በሊቀ ዲያቆናት ደግሞ በቅዱስ አትናቴዎስ ነው። በዚህ ጉባኤ ላይ እንግዲህ የተወገዘው አሪዮስ ነው። አሪዮስ የሚያስወገዘው ምክንያት ክርስቶስ ዓለም ከመፈጠሩ በፊት አልነበረም፣ ባህሪውም ደግሞ ከአብ ያንሳል፣ የተፈጠረ ነው እንጂ የተወለደ አይደለም። ሎቱ ስብሐት ዓለምን ይፈጥርበት ዘንድ እርሱን ፈጠረው፣ እርሱም ደግሞ ዓለምን ፈጠረ የሚል ነው። በአጠቃላይ ክብር ይግባውና ወልድ ፍጡር በመለኮቱ የሚል ክህደት ነበርና ሰለስቱ ምዕት እሱን አውግዘውታል በዚህ ጉባኤ። ከዛም በኋላ ደግሞ ጸሎተ ሃይማኖትን ደንግገውልናል ማለት ነው። እንግዲህ ሁለተኛው ጉባኤ ቁስጥንጥንያ ሲሆን ይህም የተካሄደው በ481 ዓመተ ምህረት ነበረ። የጉባኤው መሰብሰቢያ ምክንያት የነበሩትም መቅዶኒዮስ፣ አብሉናሪዮስ፣ አውሳቢዮስ የሚባሉ መናፍቃን ነበሩ። የእነሱም ማስተምህረው መንፈስ ቅዱስ ከአብና ከወልድ ጋር በባህሪም በአካልም አይተካከልም፣ ከነሱ የበታች ነው፣ ሕጹጽ ነው የሚል ነበረ። ሎቱ ስብሐት። ከዚህ በተጨማሪ ደግሞ መንፈስ ቅዱስ ከአብ የሰረጸ ስለሆነ አብና ወልድ ስለሚልኩት ከነሱ የበታች ነው የሚል ስለነበረ ሎቱ ስብሐት። ይህ አስተምሮ በምስራቅ አብያተ ክርስቲያን በሰፊው እየተስፋፋ ስለነበረ በ150 ኤጲስቆጶሳት ተሰብስበው ጉባኤውን ከአዲስም ከብሉይም መጽሐፍ አጣቅሰው አውግዞት ነበረ። ከዚህ በተጨማሪ ደግሞ በኒቂያ ጉባኤ ሰለስቱ ምዕት በ325 ዓመተ ምህረት በወሰኑት ውሳኔ የጸሎት ሃይማኖት ላይ እነሱም ጨምረው ወስነዋል። ውሳኔውም ከአብ የሰረጸ ጌታ ሕይወት ሰጪ በሚሆን በመንፈስ ቅዱስ እናምናለን፣ ከአብና ከወልድ ጋር እንሰግድለታለን፣ እርሱም በነቢያት አድሮ የተናገረው ነው ብለው በኒቂያ ሃይማኖት ውሳኔ ላይ የተጨመረው ውሳኔ ላይ ጨምረው ወስነዋል። ሶስተኛው ጉባኤ ኤፌሶን ጉባኤ ነው። ይህም እንግዲህ በ431 ዓመተ ምህረት በኤፌሶን ከተማ በ200 ሊቃውንት ተሰብስበው የወሰኑት ነው። ይህም እንግዲህ በቅዱስ ቄርሎስ ሰብሳቢነት የተካሄደ ነው። በዚህም እንግዲህ ንስጥሮስ የሚባል ከሃዲ ወልድ ሁለት ባህሪ አለው፣ እንዲሁም ደግሞ ሲወለድ ከመቤታችን ሲወለድ በንጻሬ ነው የተወለደው ብሎ ክህደትን አስተምሮ ነበረ። ንጽረት ማለትም እንግዲህ መቤታችን ስትወልደው የወለደችው ስጋን እንጂ አምላክን አይደለም ብሎ ነበረ ሐሳቡን ያነሳ ማለት ነው። ይህንም እንግዲህ ቅዱስ ቄርሎስ በምሳሌ ብረትና እሳትን በምሳሌነት በማንሳት ብረት የጋለ ብረቱን ከእሳቱ መለየት እንደማይቻል ሁሉ አምላክም ስጋና መለኮቱ አንድ ላይ የተዋሃደ መሆኑን የተለያየ እንዳልሆነ ተከራክረው ረተው አውግዘው